የነገሌ አርሲ እግር ኳስ ክለብ ድንቁና መልካሙ ከቤ ቡዝነ የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን በትናንትናው ዕለት በድሬዳዋ ኢንተርናሽናል ስቴዲየም ኢትዮጵያን ከሳውቶሜ የመልስ ጨዋታ ላይ 85ኛው ደቂቃ ላይ በቸርነት ጉግሳ ተቀይሮ ወደ ሜዳ ገብቶ ነበር። አቤት ነው ምላችሁ። በቃ አቤት ከቤ ቡዝነ ተቀይሮ ሲገባ ድሬዳዋ ላይ የነበረው ደጋፊ ለከቤ ቡዝነ እንዴት ሞራል እንደሰጡት ይለያል። ልጁ ይለያል ነው ምላችሁ። በቃ ከቤ ቡዝነ ይለያል። ነገ ተስፈኛው የኢትዮጵያ ብሔራዊ ቡድን ድንቁ ተጫዋች። እስቲ ከዛ መካከል የቀረጽኳት ቪዲዮ አለች። አንድ ገብቶ እጅግ ማራኪ የሆነ ኳስ ጥሩ ሄዶ ነበር። ኳስ በተከላካይ ብሎክ ተደርጎበት ነበር። እችን ኳስ ተመልከቷት። አይከቤ እንዴት አያችሁት? ከቤ ቡዝነ እውነት ትለያለ። ጀግና ነህ። ኢትዮጵያ ፕሪሚየር ሊግ ላይ የምታሳየውን ፐርፎርማንስ በደንብ ያየው ነው። ትለያለ። ምርጥ ሰው ነው ወንድሜ። ከሱ ጋርም አንድ ፎቶ ተነስቻለሁ። እሱን መጨረሻ ላይ ወደ ማስቀምጥላችሁ ይሆናል። ነገሌ አርሲዎች እስቲ ስለ ከቤ ቡዝነ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እንዲሁም መላው ኢትዮጵያ ውስጥ የምትገኙ ስለ ከቤ ቡዝነ ፐርፎርማንስ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አካውንቴ ተመቷል። ሁላችሁም 5 ጊዜ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ። መልካም ቆይታ